رمضان بسلام جرسن مجرشا اسرار الكل يدرجበት ትልቁ ዒድ ላይ ደርሰናል በዚህ ዒድ ላይ ምን ያስፈልገዋል ከረመዳን በፊት ወይንም በረመዳን ስንሰራቸው የነበሩትን መልካም ስራዎችን بعد رمضان ማስቀጠል የግድ ይለናል وهذا من علامة القبول عند سو سراوت الله تقبل لمهونه ملكته مقبلون የሚያውቀው الله سبحانه وتعالى ብቻ ነው ነገር ግን ምልክቶች መስራጆች ይኖሩታል እሱም እንደ ረመዳን ሰራ የነበረውን ሰው ከረመዳን በኋላ ማስቀጠል ነው በረመዳን ብቻ ቁርአን ቀሪ በረመዳን ብቻ ሶደቃዎች በረመዳን ብቻ መተዛዘን ሳይሆን ከረመዳን በኋላ ስራችንን ካስቀጠልነው ይሄ ከአላህ ዘንድ ስራችን በረካና ተቀባይነት እንዳለው ምልክት ነው ይላሉ ስለዚህ በዚህ በዛሬው ቀን መጀመሪያ ምንድነው መስራት ያለብን ስንነግር እንደሰነበተው ሰደቃቱል ፊጥር ነው الله سبحانه وتعالى مدينة يملا قد أفلح من تزكى وذكر اسم ربه فصلى وقد فرض رسول الله صلى الله عليه وسلم زكاة الفطر طهرة للصائم من اللغو والرفث وطعمة للمساكين فمن أداها قبل الصلاة فهي زكاة مقبولة ومن أداها بعد الصلاة فهي صدقة من الصدقات أو كما قال زكاة الفطر الله سبحانه وتعالى بالقرآن دينا ملك ونت نجا وطوين فلاقوتاچونا غنيو ይላል انما من تزكى أي من تطهر بإخراج صدقة الفطر زكاة الفطر የሚባለው በመስጠት የተጠሃራ ሰው ሙራዱ ፍላጎቱን ያገኛል ከዛ ቀጥሎ ሶላት العيد ተክቢራውን አሟልቶ የሰጀደ ይላል الله سبحانه وتعالى ስለዚህ ከሶላት በፊት ዘካት ፊጥሩ መሰጠት እንዳለበት ነው ሲከናወን ሰንብቷል ያልሰጣችሁ ካላችሁ አሁን እዚሁ ሶፍ ላይ ለአንዳንድ ምስኪኖች መስጠት ትችላላችሁ ከሶላት በፊት ከተሰጠ ትክክለኛ ዘካት ፊጥር ይሆናል ከሶላት በኋላ ከሆነ ግን እንደሌላው እንደ ተርፉ ሰደቃ እንጂ የሚፈልገው ዘካት ፊጥር የሚባለው ሊሆን አይችልም